má pa mí. Àní mo fi bẹ́ẹ̀. Jọ, àná mi. Yeah. Ya Yesus tesatai, ተከፋሽብኝ ወይ በኔ ላይ እንደማፈቅርሽ አታውቂም ወይ? ሰው ይሳሳታል መቼም አንዳንዴ። ሰዎች እንግዲህ ተመልካቾቻችን ከአንድ ቀን በኋላ ነው የምንገኘው። እንግዲህ በመልካም ጤንነት ላይ ነው የምገኘው። እንግዲህ ወደ ስራ ተመልሻለሁ። ውድ ተመልካቾች እንግዲህ ዛሬ በነማን ቤት ነው የምንገኘው? በወይዘሮ ዳመነች ቤት ነው እንግዲህ የምንገኘው። በወይዘሮ ዳመነች ቤት የተገኘንበት ምክንያት እንግዲህ ተሙ እንግዲህ ከወይዘሮ ዳመነች ጋር በመሆን እንግዲህ ሁለት ወጣት ወንበዴዎች አሉ። በተለይ ደግሞ ስለ ልጃቸው ሲያለቅሱ ማታ ሲለምኑኝ ነበር ደውለው። ዛሬ ግን አንድ እውነት እናገኛለን ብዬ ተስፋ አረጋለሁ። ቤተሰቦች ልጆቹ መምጫቸው ደርሷል። ልጃቸው ጫልቱ እየደወለች እሷ ነች የምትቀበላቸው። ምንም እንዳልተፈጠረ አድርጋ እዚህ ቤት አምጥታቸው ሁሉንም እዚህ ቤት ለማወጣጣት ነው ያሰብነውና ተከታተሉን። ልቀቀው ሲጀመር የትም አይሄድም። ሚኪ ልቀቀው፣ ተው ለኔ ተው። ታስሯል ልጁ ያ የትም አይሄድም። ቁጭ በል ና ሌባ ና ወደዚህ የትም አትሄድም። በሩ ሲጀመር ከኋላችሁ ቀርቅረውታል። የትም የምታመልጠው ነገር የለም። ሚኪ በደንብ በሩን ዘጋጉት። ምንድነው ናችሁ? ማናችሁ? ዝም ብለህ ቁጭ በል። ማን ስለሆንክ ነው? ዝም ብለህ ቁጭ በል። ታሙን ከማይኩ ይኸውላችሁ ማን እንደሆንኩ ታውቃለህ? ምን ታረግ? አንተ የውሻ ልጅ አንተ የውሻ አርፈህ ቁጭ በልና ልቀቀኝ ነው ነግሬሃለሁ። አርፈህ እጁ ታስሯል፣ የትም አይሄድም። ይሄን ደግሞ ለኔ ቁጭ በላ ውሻ። አንድ ላይ እግራቸውን ሰራ። ጠጋ አብረው ጠጋ በል። እዛ በሩ ተዘግቶ እኔ በታሰርኩበት ገመን ነው ማስረሽ። አይገርምም? ይኸውልህ ማንም ያመልጥ ሰው የለም። እሱን ሰራው። የኛው እንኳን ለኔ ተው። ስክሩን ምንም አጥቶ እሺ፣ እጄን ፍተው በቃ። ምንም አረብ ተፈተው ነገር የለም። ወርበልልኝ የኛውን አራት ትገለዋለህ። ተው ትገለዋለህ። ተው አንተ ማን አንተ? ሚኪ ተው። ማን ስለሆንክ እግርህን ሰረው። ወደዛ ሰረው። ወደ ገና ምን ነው? ቀና በል በእናትህ። እጄን ፍታኝ። ምንድን ነው እጄን ያስከትልኝ? ጠጋ በል ወደዚህ። ካሜራውን አጥፍት። ቆይ አንዴ ካሜራውን አጥፍት። ቤተሰቦች ያው ትንሽ ግርግር ነበረ። ጋርዶቹ እዚህ ውስጥ እንዳይሳተፉ የፈለግንበት ምክንያት ውጪ እንዲቆሙ ያልነው ሚኪ ራሱ ማስተናገድ ስለፈለገ ነው ነገሮቹን። አሁን ሁለታችሁም ታስራችኋል፣ ወዴትም አትሄድም። ሚኪ አሁን መጠየቅ የምፈልገውን ዝርዝር ነገር እያንዳንዱ ነገር መጠየቅ ትችላለህ። ብቻውን ተረጋግተህ ሁሉንም ነገር ለደረሰብህ ነገር ሁሉንም ሰው ዋጋ የምናስከፍል ስለሆነ ነገሮቹንም ያለውን ዝርዝር ነገር እንደፈለክ መጠየቅ ትችላለህ። ይሄው እድሉን ልስጥህ። በጣም ጥሩ። ሳሚ ማናችሁ? ግርማ ማናችሁ? ማን ነው ሳሚና ግርማ? እኔ ስለምን እንደምታወራ ምንም አውቀው ነገር የለም።
ለምንድን ነው ያዛችሁ? ሲጀመር ምን አርጉ? አድምጠኝ እሺ። ለምን ጉዳይ እንደመጣ ታውቃለህ? እዚህ አስረ ነው እንደምታናግረኝ ነገር ልንገርህ። አድምጠኝ። ለምን ጉዳይ አውራ ካረከው ነገር አንፃር ሲያንስ ነው። ቀና በል አስመሳይ፣ ቀና በል። ይኸውልህ አሁንም ደግመዋለሁ። ይኸውልህ ለምን ጉዳይ እንደመጣችሁ ታውቃላችሁ? ለምን ጉዳይ ተብላችሁ ነው የመጣችሁት? ለምን ጉዳይ ተብላችሁ? ልንታከም ነው የመጣ ነው። ምንድነው ልንታከም? የባህል ሐኪም ናቸው እሳቸው። እሺ ሌላስ? ምንድናችሁ እናንተ? ምንም እየተፈጠረ ያለው ነገር ምንም አልገባንም። እስቲ ይሄን ፊት በደንብ ታውቀዋለህ? ይሄን ፊት ብላ የመጣ ተመልከት እንዴ። አሁን አወከኝ። ምን ይዘጋል? ተናገራ። ማን ነው የፈታ? አይመለከትም። ማን ነው የፈታ? አይመለከትም። ማን እንደፈተኝ አይመለከትም። ሚከተልን ታውቀዋለህ? ሚከተልን አንተ ራሱ ሚከተልን ታውቃለህ? አንተ ዛሬ ነፍስ በሰላም ከዚህ ቤት አትወጣም። ይኸውልህ እድሜን አታሳጥረው። ዛሬ ማለት ነው ልንገርህ ዛሬ በቁጥጥር ስር ነው የምናውላችሁ። በቁጥጥር ስር ደግሞ በእኛ ቁጥጥር ስር እንዳይመስላችሁ ፖሊስ ጋር እንደውላለን። ከዛ አሁን የታሰርከው በዚህ በገመድ ነዋ። በካቴና ታስረህ ትሄዳታለህ። እስር ቤት ማዕከላዊ ትገባለህ። ምን ማስረጃ አለ? እኔን እስር ቤት ለማስገባት ማስረጃ አለ? በቂ ማስረጃ አለ። ምን አይነት ማስረጃ አለ? ምን አይነት ማስረጃ እንደሚስታቃለህ? ምን አይነት ማስረጃ እንደሚስታቃለህ? በጉልበትም ቢሆን ማለት ነው። በዚህ ካሜራ አናዛለሁ እውነቱን። በዚህ ካሜራ በጉልበት ይኸውልህ፣ በጉልበትም ቢሆን ትናዘዝ። ስለ ወይዘሮ ታደለች የምታውቀውን ነገር ትነግረኛለህ በሙሉ። ካሜራውን ካላጠፋችሁት ሲጀመር ምንም ከእናንተ ጋር የምናወራው ነገር የለም። እሱን እንዴት እንደምናወራ አሳያለሁ። ችግር የለውም። እኔ ስለ ካሜራ ያለው ነገር እኔ ያስተካክለው አይደለም። ተሙ ልንገርህ። ምንድን ነው ያልከው? ካሜራው ካልጠፋ እናወራም ነው ያልከው። እሱን እንዴት እንደማታወራ ታየዋለህ። ይኸው ምን እንደምናደርግ ታውቃለህ? በካሜራ እናናዝዛቸዋለን፣ በዛ ማስረጃ እናሳሰራቸዋለን። ምንድነው የምታናዘን? ማወቅ መፈልገው ነገር ከወይዘሮ ታደለች ጋር ስላላችሁ ሴራ፣ ከዚች መሰሪ ወይዘሮ ዳመነች ከተባለች ሴት ጋር እዛ ደግሞ ምን ስታረጉ እንደነበር። ሳባ የምትባል ሴት ላስታውሳችሁ። ማን ነው? እናንተ ናችሁ። ማን ነው የደፈራት ሳባን? ምን ስለምንድን እንደምታወራኛ ምንም የምናውቀው ነገር የለም። አንተ ሳሚ ማን ነው? እኔ እዛውኝ ራሱ ስማችሁን በስትክክል አላቆም ነበር። ማን ነው ሳሚ? ካንዳችሁ ሳሚ ማን ነው? ማን ነው? ስለማን ነው የምታወራው? መታወቂያን አንጣ። መታወቂያን አንጣ። ይኸውና እንካ፣ ቼክ አድርገው መታወቂያን አንጣ። ያንተንም መታወቂያ ታመጣታለህ። ሌላ ነገር ውስጥ ነው የምንገባው። ነግሬሃለሁ። መታወቂያውን ብታመጣ ነው የሚሻለው። ይሄን በደንብ ነው የምንፈትሸው። ቼክ አድርገው እሱን መጀመሪያ። ስሙን ቼክ አድርገው። እሺ፣ ሳሚና ግርማ ናቸው። እስቲ ይሄኛው ግርማ ነው። ግርማ ነኝ። ያው ምን ትፈልጋለህ? ከኔ ምን ነው የምፈልገው? በደንብ ቼክ አድርግ። ስማቸውን በደንብ ቼክ አድርገው። እንግዲህ እሱ ግርማ ነው፣ እሱኛው ሳሚ ነው ማለት ነው። ያው ኪስ ይገባል እንዳል እዛ ፖሊስ ጣቢያ ለምስክርነት ይሆናል። ቆይ አንዴ፣ አደጋ ጊዜ ተጠሪ ነኝ። ምንድነው የአደጋ ጊዜ ተጠሪ የለውም እንዴ? የለው ሲንግ ይኸውላችሁ፣ ወደዳችሁም ጠላችሁ እውነት የምትናገሩበት ሰዓት ነው። እስካሁን ታብላችሁ እዛው ለፖሊስ ጣቢያ እንዲጠቅሙ አንድ ላይ ተጎኑ አትወራጭ። ልንገርህ፣ ካሜራውን አጥፍተህ በስተፍቱንና ችግር የለም። አናጠፋውም። ምን ታመጣለህ? አላጠፋውም። በቃ እኔ ምንም የማውቀው ነገር የለም። ምንም እኔ አላውቅም። ምንም እንዴት እንደምን ትናገራለህ? ማስረጃ ምናምን አትበል። ምንም ማስረጃ ምናምን አትበል። ማስረጃ አትበል።
እንዴት እንደማትናገር አናጠፈው እናቴ ትሙት አናጠፈው በስትክክል ስናስተናግዳቸው ነው። ካሜራውን ይላጥፋና እንደ ቅድሙ ካሜራውን አጥፍተን ዩቲዩብ ስለማይፈቅድ ዱላ ካሜራውን አጥፋው አላጥፋው ምንም እሺ እናወራለን በቃ እናወራለን እሺ በቃኝ እኔ ዱላ ሰልችቶኛል በቃ አታስገቡ ከዚህ በኋላ ጋርዶቹ እንዳታስገቡ ያ ጥቁሩ ልጅን በተለይ እንዳታስገቡ አና በላ አውራኝ ጠጋበል ወደዛ ጠጋበል እሺ አሁን ለማውራት ዝግጁ ናችሁ እኔ ማቆን ነገር በሙሉ ነገር አለው በቃ እንዳነከኝ አትፍራ ቅድም እንትን ስትላል ነበር እንዴ አሁን ገና በቃ እሺ እኔ አወር እነግርሃለሁ አልኩ አይደል እኮ እሺ እውነቱን ትነግሩኛል አንድም ሳታስቀር ነው እንድትነግረኝ የምፈልገው እኔ ማቆን በሙሉ ነገር እኛ ታዘን ነው በቃ ማን ያዘዛችሁ በቃ ወይዘሮ ታደለች ናቸው ያዘዘች ወይዘሮ ታደለች ነች ያዘዘችኝ በቃ እኛ ምንም እናቀው ነገር የለም የታዘዝነውን ብቻ ነው የምንሰራው ምንም እናንተ እንደምታስቡት በራሳችን ምናምን የምንለው ነገር አይደለም እኛም የእንጀራ ጉዳይ ነው ታዘን ነው የምንሰራው እኛ አርጎ የተባለው እናደርግነው እና ማንንም የጎዳነው ሰው ደግሞ የለም እየመጣን ቼክ እያደረግነው ነው ሰውየውን አይደል እና እኔ እዚህ ጋር ሀውል ተመስላለሁ ማንንም የጎዳነው ሰው የለም የምትለው ማን አሁን እኛ መች ጉርዝና እኛ እኮ አንተን አልጎድ እየመጣን ደህንነትን ነው ቼክ እያደረግን ነው አይደል እንዴት እንደታሰርኩ እንዴት ይኸው ተቀርጧል እኮ እሳቸው ጋር ያለን ችግር እኔ ማቆ እኛ የምናውቀው ነገር አርጎ የተባለው እናደርጋለን በቃ እየመጣን ቼክ በቀን 2-3 እየመጣን ቼክ እናደርጋለን አይደል እኛ ያ መጎዳትና ለመጎዳት መኖርህን ቼክ ለማድረግ ነው የታዘዝነውን ነው ያደረግን እየሰራን ያለ ነው ስለዚህ አሁን ለምንድን ነው የምታሰቃዩን እኛ ወይ ወደ ህግ አካሉ ሰዱን ሲጀመር እኔ ጠበቃ ሳይኖር እኔ ማውራት ሁሉ አልፈልግም ጠበቃ ሳይኖር ጠበቃ ነው ያልከው ይኸውልህ ወደ ህግ አካል ከወሰዳችሁ ሰዱኝ እንጂ እዚህ ማንም ሰው እንዲመታኝ አልፈልግም ጠበቃ ነው ያልከው ጠበቃዬን እንደውልልኝ በጣም ጥሩ ጠበቃ ምቾትና ቅንጡነትን በመገንባት የሚታወቀው ሪያሊቲ ሪል ስቴት ለመኖሪያም ሆነ ለኢንቨስትመንት ምቹ በሆነው በቦሌ ደንበል ሳይታችን አፓርትመንታችንን ጨርሰን ለማስረከብ ከጫፍ ደርሰናል። ይህ አፓርትመንት በውስጡ ጂምናዚየም፣ ስቲምና ሳውና፣ የተንጣለለ ፓርኪንግ እንዲሁም ሰፊ የሆነ ቴራስ የያዘ ሲሆን በ20% ክፍያ ብቻ የግሉ ያድርጉ። ለበለጠ መረጃ በ0924 46 73 10 ይደውሉልን። ሪያሊቲ ሪል ስቴት to deliver the truth። እሺ ሳሚና ግርማ አሁን ዝግጁ ነን ብላችሁ ነው እውነቱን የህይወት ታሪካችንንም እናወራለን ብላችሁ ነው ስለዚህ ድጋሚ ሌላ ነገር ውስጥ አንግባ ተናግሬያለሁ ይኸው እኔ ንዴትና እል ውስጥ ነኝ የምሬን ነው ማለት ቆይ አሁን እኛ ምን አርጉ እኛ እኮ ታዘዝ ይኸው ምን አርጉ አይደለም ያልኩ ነው እውነቱን ነገር አይመለከተኝም እኮ በቃ ምን አርጉ ምናምን አትበለኝ አሁን እኔ ማቆን ነገር ነው አዎ በቃ ማታቀውን እኮ አይደለም ያልኩ በቃ አውራ አትንተባተባ አውራ በቃ እዛ ስለነበረው ነገር አውራ ስለ ሳባም እንድታወራልኝ ፈልጋለሁ ምናምን አትበል አሁን እሳቸው ምንድነው አንተ ልታጠቃቸው እንደመጣህና እኛ አንተን ቴክ ኬር እንድናረግ ነው የጠሩን እና ያለው ነገር ይሄ ነው አሁን እሳቸው አደጋ ላይ እንደሆኑ ነው ደውሎ የነገሩን እና ስራቸውን በስትክክል መስራት እንዳልቻሉ ነው አንተ በጣም ፈተና ሆነባቸው ነበረ ስለዚህ ያለውን ነገር ስርዓት እንድናዚዝ ነው እኛና እሱ የፈለጉን ማለት ነው ስለዚህ እኛ አርጉ የተባልነውን ነው ያደረግን ያለ ነው ሌላ ስለምታወራው ሳባ ስለምትላት ልጅ እኔ ሰምቼው ራሱ አላውቅም ስሟን እኔ ስራ አንተን መጠበቅ ነው ስለዚህ የማውቀው ነገር ይሄ ነው እሺ ቀጥልኝ እኔ እሱ እንዳለ ነው ሁሉ ነገር ወይዘሮ ታደለች ከዚህ በፊትም እንደዚህ አንዳንድ ስራዎችን እየደወሉ ያሰሩናል እኛ ሌላ ስራ የለንም ቃሳቸው ሲደውሉልን ነው የሄደን ስራ እንሰራለን ጥሩ ገንዘብ ይሰጡናል በሱ ነው የምንተዳደረው ምናምን እና የዛኔም አንተ የመጀመሪያው አይደለም ብዙ ሰው ይመጣል እኔ እንጃ ስሟን አላስታውስም
ሳባ የምትላትም እኔ እንጃ፣ እኔ ብዙ ስማቸውን አላውቅም በእርግጥ። እና አንተን እሱ እንዳለ ነው ግርምሽ እንዳለው እሳቸውን እንትን ለማለት እንደመጣ ነው እኔ የማውቀውና ያኔ ነው ያገትነ። ከዛ በኋላ ነው ወደ እሳቸው ጋር የተላከው። ሌላ ነገር የለም ባንተ በኩል። ሌላ የቀረው ነገር አንድ ሴት አለች፣ በእርግጥ ስሟን አላውቅም፣ ሳባት ሁን ማን፣ እዛ የታገተች ሌላ ሴት እዛው አለች። ቦታውን ታውቀዋለህ አንተም። እና እዛ አለች ሌላ በቃ እሳቸው ወይዘሮ ታደለች ያን ያክል እኔ ክፉ ሰው ሆነው አላየውም። ጥሩ ብዙ ሰው ይመጣል እሳቸው ጋር የሆነ የሚሰሩት ነገር አለ። ብቻ እኔ ብዙም ባላቅም ያን ያክል እኛ ምንሰራው እንደዚህ አይነት ስራ ብቻ ግን ያው ብዙ ሰው ይመጣል እሳቸው ጋር። እኔ ማለት የመጀመሪያችሁ ነው እንግዲህ። እስቲ ሳባ ስለምትባለዋ ሴት ነገሩኝ። ሳባ ስለምትባለዋ ሴት እኔ ሳባ ስሟን ራሱን ይገራውን ካንተ ነው የምሰማው። ይኸውልህ እንደዚህ አይነት ቀልድ አይመቸኝም። አይ አይደለም ስማ፣ ይኸውልህ እንደዚህ አይነት ቀልድ አይመቸኝም። ስሟን ካንተ ነው የምሰማው ምናምን ብለህ ይኸውልህ አጉል እንትን ለማለት አትሞክር። ምንም ስም አላውቅም። ገብቶሃል አይደለ? እኔ ስራ አሁን እኮ ስለ ሳባ እያወራችሁ ነበር እኮ። ስማኝ፣ ይኸውልህ አሁን እኮ ስለ ሳባ እያወራ ነበር እኮ። ይኸውልህ አትቀባጠር፣ በትክክል እውነታውን ንገረኝ ተመስገን። ይኸውልህ እኔ ባልደረባዬ ይመጣል እሱ እንደው እሱ ከኔ እኔ እንደውም አድመጠኝ። እኔ እኮ ተረጋግቼ እኮ ሰማኝ። እኔ እኮ ተረጋግቼ እኮ ላወራ እየሞከርኩ ተመስገን ና ራስ ተወጣ። ይኸውልህ ለምን እኛ ካንተ ጋር እኮ መጨረስ የምንችለው ለምንድን ነው? ሌላ ሰው እኮ አላቃትማ ምናምን ነገር ነው እኮ ማላውቀው እንጂ ልጅ ቀይዋን ሴትዮ ነው የሚለው ሌላ ሳባ የምትባል እኔ እንጃ ሌላ ሴት ነው ያላቅም ከሷ ውጪ ማንንም ሊሆን። እሺ ለምን ጉዳይ ነው የታገተችው እሷ? እኛ ስለሱ መረጃ የለንም። አለህ በደንብ ነው ያለህ። ምክንያቱም እኔ ለምን እንደታገትኩ ታውቃለህ። አላምንህም። ውሸት እየዋሸ ውሸትና እኮ እውነት እኮ ያስታውቃል። ይኸውልህ እኔን እሷ እኔ አደጋ ውስጥ ስለሆንኩ የሚኪ የሚባለው ልጅ አግትልኝ ብላ ነዋ እኔን እንትን ያልከው። ስለዚህ ሳባም ለምን እንደታገተች ታውቃለህ። የምታውቀውና በቃ እኔ ሁሉን ነገር አወራሻለሁ። እሺ ቀጥልኝ። ሳባ ትመጣ ነበር ብዙ ጊዜ ወይዘሮ ታደለች ጋር። ምን ልታረግ? በቃ እንደ ማንኛውም ሰው ሁሌ ትመጣለች እዛ። እንዳልኩ እኔ ወይዘሮ ታደለች ብዙ ስራ ይሰራሉ እና ብዙ ሰው ይመጣል። እሷማ አንዷ ነበረች ከነዛ ከሚመጡ ሰዎች መሀል እና አብዛኛውን ጊዜ እኔ በመጣ ጊዜ አያታለሁ። እና ወይዘሮ ታደለች ሲሰሩልህ ይህ ባዕድ አምልኮ ምናምን ነገር ይባላል። ብቻ እኔ ብዙም እርግጠኛ አይደለሁም በሱ። እርግጠኛ ነህ? ታውቀዋለህ? አይገርምም? እዛ ከሳቸው ጋር እየዋልክ እንደዛ ማለት ሳይሆን በቃ ብዙ ሰው ይመጣል ያምንበታል ምናምን። የሚያምንበት ሰው በጣም ብዙ ሰው አለ፣ የሚመጣ ሰው አለ። ብዙ ሰው መጥቶም በሰላም ደርሶ የሚመለስ በጣም ከምገምተው በላይ ብዙ ሰው አለ። እና ሳባ ከነዛ ሰዎች መሀል አንዷ ነበረች። ሁሌ ትመጣለች እና የዛን ቀን ምን እንደተፈጠረ በእርግጥ ያው በደንብ እርግጠኛ ባልሆንም ወይዘሮ ታደለች ደወሉልን ይመስለኛል። ብዙ ሰው እዛ ስራ ሲሰራለት ምናምን የሚከፍለው ግብር ምናምን አለ እና ሳባ ደግሞ የዛን ቀን የሆነ ያልተስማማችበት ነገር ነበር መሰለኝ በግብሩም ጉዳይ ይሁን ምናምን ነገር እና ወይዘሮ ታደለች ከዛ በፊትም እሷን የሆነ ትንሽ እንትን የሚሉት ነገር አለ። ሳባ የሆነ ዘመድ አላት አባቷ ምናምን የሆነ ብቻ የዛን ቀንኛ በምናግታት ቀን ትንሽ ስታስፈራራን ነበር። ዲቴል እያደባበስከው ነው። ሳባ ራሱ በደንብ ለምን ጉዳይ እንደምመጣ እሱን ዲቴል እየነገርከን አይደለም። አታድበስብስ። እሱን እያወራውን ነው። አንዴ ሳባ ያው ሌላ ለምን ሊሆን ይችላል? ለባዕድ አምልኮ ነው የምትመጣው። ምን እንዲያሳኩላት እሳቸው ይሰራሉ፣ አዋቂ ናቸው ይባላል። ብዙ ሰው ነው የሚመጣው ምንም ሀብትም ምንም ለማግኘት የታመመም ሰው
ምናምን የሆነ በቃ ያለበት ሰው አሁን የባህላዊ አለ የባህላዊ ባህል መድኃኒት ምናምን የሚባል ነገር አለ። ግን እሳቸው ጋር ስትሄድ ደግሞ የሆነ አለ የሚገብሩት ነገር አለ ወንዝ ዳር ምናምን ነገር የሆነ ትንሽ አስፈሪ ነገር አለው እና እንደዚህ አይነት ነገር ለማሰራት ነው ብዙ ሰው የሚመጣው እና ሳባም እንደዛ ልታሰራ ነበር የምትመጣው እና ይመስለኛል ግብር ላይ ትንሽ አልተስማሙም ወይዘሮ ታደለች ጋር። እሳቸው ግብር ሰው ካልተስማማቸው አብዛኛውን ጊዜ እንደዚህ ነው የሚያስደርጉት። በእርግጥ ያንተ ግብር አይደለም ይመስለኛል፣ አንተ ሲጀመር የመጣኸው የዛኔ ለሌላ ነገር ነው እና ሳባ ግብር አልከፍልም ማለች። ከዛ በኋላ ወይዘሮ ታደለችም ፈርተው ሳይሆን ግብር ካልከፈለች አትሄድም ምናምን አሉ። ከዛ እንደውም ብዙ ዘመድ አለኝ አሳስርሻለሁ ምናምን የሚል ነገር የሆነ ስዝትባት ነበር እና የዛኔ ነው እኛ የተጠራ ነው እና የዛኔ ሳባን አገትናት። ሌላ ብዙ ነገር እኔ ይህንን ነው ብቻ ነው የማውቀው። ምናልባት እሱ የሚያውቀው ነገር ካለ እስቲ ሳባን በተመለከተ ጨምርልኝ። ያው ያለው ነገር እሱ እንደነገረ ነው። ያው እሳቸው ብዙ ሰው ፍላጎታቸውን ያሟላሉ። የብዙ ሰው ብዙ ደንበኞችም አሏቸውና ምንድነው የሆነው ነገር የሆነ ግብር መገበር እንደነበረባት ነው የሰማ ነው እና የምትገብረው ግብር ጊዜውን አሳልፋ ነበርና እሳቸውም በሰው ቢጠይቋት ብዙ እንትን ቢሏት ቢሞክሩም ልታቀርብ አልቻለችም ያንን ነገር እና እሳቸውም ደግሞ በጣም ከባድ ሰው ስለሆኑ ትንሽ ጊዜን የሰጧት የነበረው ግን ሊሆን አልቻለም። ያው እኛ ሄደን ያዝናት ማለት ልጅቷን እና ስለተሳካላት ግብሩን አሳልፋ ስለነበረ እኛ ሄደን ያዝናት ልጅቷን። ከዛም በኋላ እንደፈለጋችሁ አርጓት ነው ያለችው እና ያኔ ነው አንተም ይመስለኛል የሰማው ስትታገደን ማለት ነው እና ያው እንደዛ ነው ያለው ነገር። አንድ ጥያቄ ጠይቃቸዋለሁ። ሳባ ተደፍራለች አልተደፈረች? እኔ ምንም ስለሱ ጉዳይ እንግዲህ እሷ አሳልፋ ሰጥታታለች። እንግዲህ ምን እንደምላ አላውቅም። አሳልፋ ሰጥታታለች? አዎ። ምን ማለት ነው? ያው በቃ ከሴትዮዋ ትንሽ ኃይለኛ ሰው ናቸው እና እንግዲህ ቆይ ቀጥልኝ። አንተ ምንድን ነው ስለ ሳባ የምታውቀውን ነገር ንገረኝ። ሳባ እንደነገርኩ የመጣችሁበትን ኬዝ ነገር ያለው የምታውቀው ማለት ስለ መደፈር ነው ያልኩ፣ ሌላ ነገር አይደለም። ነገር እኔ መደፈር ምናምን የምትለው ምንም ምን ያልገባኝም ማን እኔ እንጃ። እኔ የማውቀው ነገር የለም መደፈሯ። አንተ እኔ እኮ በቦታው ነበርኩ ማለት በቦታው ስትደፈር ማለት ሳይሆን እኔ ልብስሽን አወላልቂና የሚል ድምፅና የጩኸት ድምፅ ትሰማ ነበር። ልብስሽን አወላልቂ እኔ እንጃ። እኔ እንደዚህ አይነት ነገር እኔ የማውቀው ነገር የለም። ግን የዛን ቀን እኔ እኛ ውስጥ ካስገባናት በኋላ ልታመልጠን በጣም ስትታገለን ነበር እና የሰማኸው ድምፅ እንደዛ ነው የሚሆነው እንጂ ሌላ ስለመደፈር ምናምን አይደለም። አንተ ገምተህ በቃ እንግዲህ ያለችበትን ቦታ ልጠቆመ እችላለሁ። ምልህ ያኔ እኛ ያስቀመጥነው ቀይሯት ሊሆን ይችላሉ ሌላ ኃይሎች ስላሉ፣ ግን ከጫካው ጀርባ ካለው ወንዝ አካባቢ ላይ ነበር የወሰድናት እና እዛ ነው ታስራ የነበረው። እዛ አለች ሳባ። ለመጨረሻ ጊዜ ያዩት እዛ ነው እና ለአለቃችን ነው የተሰጣችው። አለቃችን ጋር ማን ነው አለቃችሁ? እኔ ስሙን አላውቀውም። ያው እኛ ስሙን አናውቀውም ምናምን የሚባል ነገር የለም። ራሴን እያመመኝ ነው፣ ትዕግስት የለኝም። ስሙን ንገረኝ። ማን ነው? እዛ አለች የምትሉ ከሆነ አሁኑኑ እንድንሄድ ነው። እኛ ያው ስሙን እኛ የራሳችን ስም ነው የምንጠራው። ብዙ ስም ነው ያለው አለቃችን። እሺ የእናንተን ሰው ንገረኝ። እናንተ የምትጠሩበት ታሪኩ ነው የምንለው። ታሪኩ
ስለዚህ ሳባ እዛ ነች። ታሪኩ ጋር ነው ያለችው። አንተ ከታገትክበት ጀርባ ያለው ወንዝ ዳር ላይ ነው የታገተችው ላለቃችን የተሰጠችውና እስከዚህ ድረስ ነው እኛ የምናውቀው። ቦታውን ከፈለክ ልናሳየህ እንችላለን። ሌላ ያለ ነው ያለው ምንም ነገር ሌላ ምንም የምናውቀው ነገር የለም። ታርጋ ነው ያለችው እሷ። በቃ እኔ እንደውም ይህን ሁሉ ነገር እኔ እንጃ እናወራለን ቢያ ምንም የምናውቀው ነገር የለም ከዚህ ውጭ በቃ እንደሰማው ነው። በቃ አሁን ልቀቁንና እኛ ምን እንደምናደርግ ልንገራችሁ። ተመስገን አንዴ ቆይ አንዴ ተመስገን ይምጣ። እኔ ከተመስገን ጋር ሄዳለሁ፣ እናንተ ግን እዚህ ትሆናላችሁ። አይደለም እናንተ እዚህ ነው የምትሆኑ። ይኸው እኔ ከተመስገን ጋር እዛ ቦታ ቼክ ልቀቁን እንዴ! በቃ እውነቱን ነገር ፍቱንና አይ አይደለም። ቆይ እናንተ እዚሁ ነው የምትሆኑት። ተመስገን